አውተንቲኬትድ በርዝ ሰርተፊኬት ማለት ምን ማለት ነው? ለምሳሌ አዲስ አበባ ውስጥ ላለ ሰው ከሆነ የልደት ካርዱ ወይ ኪውአር ኮድ ያለው መሆን አለበት። የቅርብ ጊዜ አዲስ አበባ ውስጥ የሚሰጡ የልደት ካርዶች ኪውአር ኮድ አላቸው። ኪውአር ኮድ ካለው በቂ ነው። ካልሆነም ደግሞ ከጀርባው ማተብና ፊርማ ያለው መሆን። ሰላም ዩቲዩብ ፋሚሊ፣ በዛሬው ቪዲዮ ኢሚግሬሽን አፕዴት ባደረገው አዲሱ ዌብሳይት ፓስፖርታችሁን በቀላሉ እንዴት አድርጋችሁ ማሳደስ ትችላላችሁ የሚለውን በዚህ ቪዲዮ እስከ መጨረሻ ካያችሁት ሙሉን የማሳያችሁ ይሆናል። ከዩዘር ኔም ክሬት አደራረግ ጀምሮ እስከ ክፍያ ድረስ ያለውን ሙሉን በዚህ ቪዲዮ የምንመለከት ይሆናል። ኢሚግሬሽን አዲሱ ዌብሳይት ያው ሌአውቱ ይሄን ይመስላል። በነገራችን ላይ ወደዚህኛው ሌአውት እንዴት ነው የመጣሁት ዲስክሪፕሽን ላይ ማስቀምጥላችሁ ሊንክ አለ። ያንን ሊንክ ስትነኩት ቀጥታ ወደዚህኛው ይመራችኋል። ስለዚህ እዚህ ከመጣችሁ በኋላ ቀጥታ የምትሉት ጌት ስታርት ነው። ጌት ስታርት ካላችሁት በኋላ ከዚህ በፊት ማለት ነው ዌብሳይቱ ላይ ገብታችሁ ማታቁ ከሆነ ሳይን አፕ ትሉታላችሁ። ከዚህ በፊት ዩዘርኔም ክሬት ካደረጋችሁ እዚህ ጋር ዩዘርኔም እና ፓስወርዳችሁን አስገብታችሁ ሎጊን አድርጋችሁ ትገባላችሁ ማለት ነው። ስለዚህ አሁን የምናደርገው ምንድነው እንደ አዲስ ሰው ስለሆነ ሳይን አፕ እንለዋለን። ስለዚህ ሳይን አፕ ካልኩት በኋላ እዚህ ጋር ዩዘርኔም ጠይቃችኋል። ዩዘርኔም ከዚህ በፊት ያልተያዘ ዩዘርኔም ትሰጡታላችሁ። ለምሳሌ እኔ አንድ ዩዘርኔም ልስጠው። ይህንን ዩዘርኔም ሰጥቻለሁ። ልክ ዩዘርኔሙ ከሰጣችሁ በኋላ በታች በኩል እንደዚህ ራይት ካረገላችሁ ተቀብሏል ማለት ነው። ካልተቀበለው ደግሞ እዚህ ጋር ቀይ ያረጋል። ቀይ ካረገባችሁ እየቀያየራችሁ ትሞክራላችሁ ማለት ነው። ከዛ በኋላ የምንለው ምንድነው ኮንቲኒው ነው የምንለው። ኮንቲኒው ካልነው በኋላ እዚህ ጋር የምትሞሉለት ሰው ስልኩን ታስገባላችሁ። ስለዚህ እኔ አሁን የምሞላለት ሰው ስልኩን አስገባለሁ። ስልኩን አስገብቻለሁ። ከዛ በኋላ እዚህ ጋር ባስገባችሁ ስልክ ኦቲፒ ይገባል። ያንን ኦቲፒ ስልኩ ላይ ስለሚገባ ከስልኩ ላይ ፈልጋችሁ ታስገባላችሁ ማለት ነው። ስለዚህ ያው ምን እለዋለሁ ኮንቲኒው እለዋለሁ። ኮንቲኒው ካልኩት በኋላ ያው ቅድም እንደነገርኳችሁ እዛ ስልክ ላይ ኦቲፒ ይገባል። ስለዚህ ስልኩ ላይ የገባውን ኦቲፒ እዚህ ጋር ሳይቻለሁ። ይሄ ኦቲፒ በነገራችን ላይ ከ15 ደቂቃ በኋላ ኤክስፓየር ያደርጋል። ስለዚህ ኤክስፓየር ካደረገባችሁ በታች በኩል ሪሴንድ ኦቲፒ ብላችሁ ድጋሚ መላክ ትችላላችሁ ማለት ነው። ስለዚህ ኦቲፒን ሰጥቻለሁ። ከዛ በኋላ ቀጥታ ምለው ኮንቲኒው ነው። ኮንቲኒው ካልኩት በኋላ ያው የዛ ሰው የምትሞሉለት ሰው ኢሜል እዚህ ጋር ታስገባላችሁ። በነገራችን ላይ እዚህ ጋር ባስገባችሁ ስልክና ኢሜል ፓስፖርታችሁ ፕሮሰሱ ምን ደረጃ ላይ እንደደረሰ በእነዚህ ኢሜል እና ስልካችሁ ማወቅ ትችላላችሁ። ምክንያቱም አንዳንድ ቴክስቶች ስለሚላክላችሁ ማለት ነው። ስለዚህ እዚህ ጋር የምሞላለት ሰው ኢሜሉን እዚህ ጋር ጽፋለሁ። ስለዚህ የዛ ሰው ኢሜል እዚህ ጋር ጽፌያለሁ። ከዛ በኋላ ኮንቲኒው ነው ምለው። ኮንቲኒው ካልኩት በኋላ ልክ በዚህ ኢሜል ኦቲፒ ይገባል። ያንን ኦቲፒ ከኢሜሉ ላይ ገብታችሁ ኦቲፒውን እዚህ ጋር ትሰጣላችሁ ማለት ነው። ኢሜሉ ላይ የገባው ኦቲፒ ሰጥቻለሁ። ከዛ በኋላ ቀጥታ ምለው ኮንቲኒው ነው። ኮንቲኒው ካልኩት በኋላ ያው እዚህ ጋር የተወለዳችሁበትን ዓመተ ምህረት ከፈለጋችሁ በኢትዮጵያ ከፈለጋችሁ ደግሞ በግሪጎሪያን አስገቡ ይላችኋል። ስለዚህ እዚህ ጋር ትገባላችሁ። እዚህ ጋር ከገባችሁ በኋላ ቀጥታ ዓመተ ምህረቱን ለማግኘት እዚህ ጋር ያለችዋን ነገር ተነኩታላችሁ። ከዛ በኋላ እነዚህ አቅጣጫዎችን ወደፊትና ወደኋላ በማድረግ ወደኋላ ወደፊት ማድረግ ትችላላችሁ ማለት ነው። ስለዚህ ዓመተ ምህረት የሞላለት ሰው የተወለደበትን ዓመተ ምህረት ሰጥቻለሁ። ከዛ በኋላ ወር ሰጥቻለሁ፣ ቀን ሰጥቻለሁ። ከዛ በኋላ ኮንፊርም እለዋለሁ። እዚህ ጋር አውቶማቲካሊ እሱ በኢትዮጵያ ኮንቨርት ያደርግላችኋል ማለት ነው። ከዛ በኋላ ኮንቲኒው ነው የምትሉት። ኮንቲኒው ካላችሁት በኋላ እዚህ ጋር ስትሮንግ የሆነ ፓስወርድ ሰጥቻለሁ። ይሄንን ፓስወርድ ኮፒ ያደርግና ከታች በኩል እሰጧለሁ ማለት ነው። ራሱ ከላይ ያለውን ፓስወርድ ራሱን እዚህ ጋር አምጥታችሁ ሰጡታላችሁ። ካልሆነ እምቢ ካላችሁ ደግሞ ምን ታደርጉታላችሁ? ከላይ ያለውን ራሱን ሰጡታላችሁ ማለት ነው። ስለዚህ ተቀብሎታል። በነገራችን ላይ እዚህ ጋር ፓስወርዱን ስትሰጡ ሚኒመም 8 ካራክተር መሆን አለበት። ብዛቱ 8 መሆን አለበት። አፐር ኬዝ መኖር አለበት፣ ሎወር ኬዝ መኖር አለበት። ያ ማለት ስሞል ሌተር፣ ካፒታል ሌተር የሆኑ ፊደሎች መኖር አለበት። ነመሪክ ካራክተር መኖር አለበት፣ ቁጥር ማለት ነው። እና ስፔሻል ካራክተር እነዚህ አት፣ ሃሽ፣ ቃል አጋኖ እነዚህን የያዘ መሆን መቻል አለበት ፓስወርዱ ማለት ነው። ከዛ በኋላ ይህንን ከሰጣችሁት በኋላ ቀጥታ የምትሉት ኮንቲኒው ነው። ከዛ በኋላ አለቀ ማለት ነው፣ ጨርሳችኋል። ስለዚህ እዚህ ጋር በሰጣችሁት ዩዘር ኔም እና ፓስወርድ ተጠቅማችሁ እዛ ጋር ሎጊን አድርጋችሁ ትገባላችሁ ማለት ነው። ስለዚህ አሁን ደግሞ የምናደርገው ምንድነው ቅድም ክሬት ባደረግነው ዩዘር ኔም እና ፓስወርድ እዚህ ጋር ሎጊን አድርገን እንገባለን። ከዛ በኋላ እዚህ ጋር የቅድሙ የሰጠውትን ዩዘር ኔም እሰጠዋለሁ ማለት ነው። ስለዚህ ዩዘር ኔሜን እሰጠዋለሁ።
ከዛ በኋላ ዩዘር ኔሜን ከሰጠሁት በኋላ ከታች ደግሞ ፓስወርዱን ሰጠዋለሁ። ስለዚህ ፓስወርዱን ከሰጠሁት በኋላ ቀጥታ ምለው ሎጊን ነው። ሎጊን ካልኩት በኋላ እዚህ ጋር አይ ቲንክ ዩዘር ኔሙ ስለተሳሳትኩ ነው። እዚህ ጋር 2 ሳይሆን 3 4 5 ነው። ስለዚህ ሎጊን እለዋለሁ። ሎጊን ካልኩት በኋላ ቀጥታ ቀደም ክሬት ባደረኩት ኢሜል እና ስልክ ማለት ነው ኦቲፒ ይገባል ድጋሚ ማለት ነው። ስለዚህ በስልክ ላስገባለሁ ወይስ በኢሜል ይለኛል። በፈለጋችሁት ማድረግ ትችላላችሁ። እዚህ ጋር ያለው ነገር ደግሞ ሴቭ ብትሉ ጥሩ ነው። ምክንያቱም የሆነ ሰዓት ላይ ዩዘር ኔም ሰጣችሁ አውቶማቲካሊ ራሱ ፓስወርዱ እንዲሰጥላችሁ ከፈለጋችሁ እዚህ ጋር ያው ሴቭ ትሉታላችሁ። ከዛ በኋላ በስልክ ስጥልኝ እለዋለሁ። ከዛ በኋላ ሴንድ ኦቲፒ እለዋለሁ። ሴንድ ኦቲፒ ካልኩት በኋላ እዛ ስልክ ላይ ኦቲፒ ይገባል ማለት ነው። እዛ ስልክ ላይ የገባውን ኦቲፒ ሰጥቻለሁ። ከዛ በኋላ ኮንቲኒዩ ነው ምለው። ኮንቲኒዩ ካልኩት በኋላ ያው እዚህ ጋር እንደምታዩት ቀጥታ አፕላይ ወደምታረጉበት ዌብሳይት ገባ ማለት ነው። ስለዚህ ከዚህ በኋላ ደግሞ እንዴት ነው አፕላይ የምናደርገው የሚለውን ሙሉን ፕሮሰስ የምንመለከት ይሆናል። እዚህ ድረስ ቪዲዮውን ካያችሁ እባካችሁ ይህንን ቻናል ሰብስክራይብ አድርጉ። እንደምታዩት ያው ቻናሉ አዲስ ነው። ከዚህ በፊት ሌላ ቻናል ነበረኝ። ስለዚህ አድሰንስ አካውንቴ ስለተዘጋብኝ ሌላ ቻናል ከፍቼ ነው። ስለዚህ ይህንን ቻናል ሰብስክራይብ በማድረግ ቻናሉን ሰፖርት አድርጉ። ቪዲዮውን ላይክ አድርጉት። ለብዙ ሰው ጠቃሚ ቪዲዮ ስለሆነ ብዙ ሰው ስለሚፈልገው ለብዙ ሰው ተደራሽ እንዲሆን ቪዲዮውን ላይክ አድርጉት። በድጋሚ ደግሞ ለቻናሉ አዲስ ቤተሰብ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉኝ። የእናንተ አንድ ሰብስክራይብ ለእኔ ትልቅ ቫልዩ ያለው ማለት ነው። ስለዚህ አሁን ቀጥታ አፕላይ ወደ ማድረግ እንሄዳለን ማለት ነው። ልክ ዌብሳይቱ ላይ ሎጊን እንዳደረጋችሁ እዚህ ጋር የሚመጣላችሁ ኦሪጂን አይዲ አለ። ቀጥሎ ሁለተኛ ላይ ፓስፖርት ነው፣ ሬዚደንስ አይዲ ነው፣ ቪዛ ነው። እዚህ ጋር እንደምታዩት ሬዚደንስ አይዲ እና ቪዛ እነዚህ በአሁኑ ሰዓት ኢሚግሬሽን አገልግሎት መስጠት አልጀመረም። ያው ወደፊት አገልግሎት መስጠት በሚጀምርበት ጊዜ እነዚህ ነገሮች ክፍት ይሆናሉ ማለት ነው። የመጀመሪያው ኦሪጂን አይዲ ነው። ኦሪጂን አይዲ ማለት በዜግነት የሌላ ሀገር ዜጋ የሆኑ በትውልድ ግን ኢትዮጵያ የሆኑ ሰዎች የሚያመለክቱበት ነው። በዚህ በቀጣይ ቪዲዮ የምሰራላችሁ ይሆናል። አሁን የምንመለከተው ፓስፖርት ማሳደስ ስለሆነ እዚህ ጋር ፓስፖርት የሚለው ላይ አፕላይ ፓስፖርት የምትለዋ ላይ ክሊክ አድርገን እንገባለን። እዛ ላይ ከገባን በኋላ ያው እዚህ ጋር እንደምታዩት ሁለት ነገር ነው ያለው። የመጀመሪያው ኢን ዚስ ዩ ፈርስት ታይምስ አፕላይ ፎር አን ኢትዮጵያን ፓስፖርት፣ ለመጀመሪያ ጊዜ ፓስፖርት የምታመለክቱ ከሆነ ይህንን ትመርጣላችሁ። ሁለተኛ ላይ ያለችዋ ደግሞ ሃቭ ዩ ኤቨር ሂልድ ኢን ኢትዮጵያን ፓስፖርት ቢፎር ይላል። ቹዝ ዲስ ኦፕሽን ኢፍ ዩ ከረንትሊ ሃቭ ፕሪቪየስሊ ሃድ አን ኢትዮጵያን ፓስፖርት ዛት ኢዝ ሎስት ስቶል ዳሜጅ ኤክስፓየር ሪኳየር ኢንፎርሜሽን አፕዴት ይላል። ያው ማለት ከዚህ በፊት የኢትዮጵያን ፓስፖርት አውጥታችሁ ያንን ፓስፖርት ከተሰረቀ ስቶል ከተደረጋችሁ ከጣላችሁት ከተሰረቃችሁ ዳሜጅ ከሆነ ኤክስፓየር ካደረገ ደግሞ ይህንን ትመርጣላችሁ ማለት ነው። ስለዚህ አሁን ማሳያችሁ ቀጥታ ፓስፖርቱ ኤክስፓየር ያደረገበት ሰው ስለሆነ እዚኛው ላይ ክሊክ እናደርጋለን። ከዛ በኋላ ኮንቲኒው ካልነው በኋላ ያው እዚህ ጋር እንደምታዩት ከ1 እስከ 9 ያሉ ነገራቶች አሉ። እነዚህ ነገራቶችን በሙሉ መሙላት መቻል አለባችሁ። ልክ ይሄንን ስቴፕ ስጨርሱ ነው በስትክክል ፓስፖርቱ አፕላይ ያደረጋችሁት ማለት ነው። እዚህ ጋር ቋንቋ ያስመርጣችኋል። ተርምስ ኤንድ ኮንዲሽኖች አሉ እዚህ ጋር እንደምታዩት። ለምሳሌ አሁን እዚህ ጋር እንግሊሽ የሚለውን ከፈለጋችሁ በአማርኛ ማድረግ ትችላላችሁ። እዚህ ጋር የተቀመጡ ነገሮች አሉ። እነዚህን ነገራቶችን አንብቧቸው። ያው ሚሉት ምንድነው ሁለቴ ፓስፖርት ማውጣት የለባችሁም፣ የኢትዮጵያ ዜጋ መሆን መቻል አለባችሁ ይህን አገልግሎት ለማግኘት አይነት የሚል ነገር ነው። ስለዚህ እዚህ ጋር ያለው ተርምስ ኤንድ ኮንዲሽን ከተስማማችሁ በኋላ በታች በኩል እዚህ ጋር አክሰፕት የምትላለች እሷን ቲክ ታረጉና ኔክስት ትሉታላችሁ ማለት ነው። ኔክስት ካላችሁት በኋላ ያው እዚህ ጋር የሚያመጣላችሁ ነገር አለ። ሁለት ነገሮች አሉ። አደልት ናችሁ ወይስ ቻይልድ ብሎ ያመጣላችኋል። እድሜያችሁ ከ18 ዓመት በላይ የሆናችሁ አደልት የሚለው ላይ ታረጋላችሁ። ከዛ ከ18 ዓመት በታች ከሆናችሁ ደግሞ ቻይልድ የሚለው ላይ ታረጋላችሁ። ለቻይልድ ባይዞይ በቀጣይ ቪዲዮ ሰራላችኋለሁ። ከ18 ዓመት በታች ለሆናችሁ ቪዲዮ እንዲሰራ የምትፈልጉ ከሆነ ኮሜንት ላይ ለልጆች ይሰራልን ብላችሁ ጻፉልኝ። ስለዚህ ዛሬ ማሳያችሁ አደልት በሚለው ነው። በመቀጠል ደግሞ በታች በኩል ያለ ነገር አለ። ቅድም እንዳልኳችሁ ያው ፓስፖርት ማሳደስ ስለሆነ የምንሰራው ኤክስፓየር ላደረገበት ለጠፋ ወይም ደግሞ ለተሰረቀ ሰው ፓስፖርቱ ለተጎዳ ፐርሰናል ኢንፎርሜሽን ኮሬክሽን፣ ያ ማለት ስም ላይ የሚስተካከል ነገር ካለ አንድ ፊደልም ሊሆን ይችላል፣ ሙሉ ስምን መቀየር ሊሆን ይችላል አይነት ነገር ሲኖር፣ ፔጅ ራን አውት ማለት ለምሳሌ በጣም የጉዞ ሂስትሪ ያለው ሰው ካለ ፓስፖርቱ ገጹ ቢያልቅ ማለት ነው። ስለዚህ ከዚህ ውስጥ ለእናንተ የሚሆነውን
ትመርጣላችሁ ማለት ነው። ስለዚህ አሁን እኔ ላሳያችሁ የፈለኩት ቀጥታ ዶክመንት ኤክስፓየር የሚለው ዶክመንቱ ኖሮት አንድ ሰው ቀኑ ቢያልቅበት ዶክመንት ኤክስፓየር የሚለው ላይ አድርጌ ያሳያችኋለሁ። ከዛ በተጨማሪም ደግሞ ለተሰረቀ ወይም ደግሞ ለጠፋ ሰውም ቪዲዮ እንድሰራላችሁ ከፈለጋችሁ በነገራችን ላይ ኮሜንት ላይ በእናንተ ሀሳብ መሰረት ነው ቪዲዮ ምሰራ። ስለዚህ ፍላጎቱ ካላችሁ በዛ ዙሪያም እንድሰራ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። ስለዚህ ለዛሬ ዶክመንት ኤክስፓየር የሚለው ላይ አድርገዋለሁ። እዚህኛው ላይ ካደረግኩት በኋላ ቀጥታ ምለው ኔክስት ነው። ኔክስት ካልኩት በኋላ ያው እዚህ ጋር እንደምታዩት 2 ስቴፕ ጨርሰናል። አሁን ቀጥታ ወደ 3ኛው ስቴፕ እንሄዳለን። 3ኛው ስቴፕ ላይ እዚህ ጋር ያው የሚሞሉ ነገራቶች አሉ። እነዚህ ነገራቶች ምንድናቸው? ለምሳሌ ብዙ ሰው ይኖረዋል ብዬ ማስበው ፋይዳ ነምበር ነው። ስለዚህ ፋይዳ ነምበር ብላችሁ እዚህ ጋር የፋይዳ ነምበራችሁ ፊን የምትለዋ FIN የምትለዋ ከጀርባ ያለችዋን እዚህ ጋር መጻፍ ትችላላችሁ። ካልሆነም ደግሞ ሁሉም ሰው ፓስፖርቱ ማሳደስ ስለሆነ ኢትዮጵያን ፓስፖርት ብሎ የፓስፖርቱን ቁጥር እዚህ ጋር መጻፍ ይችላል ማለት ችግር የለውም። ስለዚህ የፈለጋችሁትን ማረግ ትችላላችሁ። እዚህ ጋር ገቨርንመንት አይደንቲፊኬሽን ነምበር አለ፣ ሬዚደንት አይደንቲፊኬሽን ነምበር የሚሉ ነገሮች አሉ። እነዚህ ነገራቶች ደግሞ ምንድናቸው? ለምሳሌ እዚህ ጋር ሬዚደንት አይደንቲፊኬሽን ነምበር የሚለውን ብታረጉት ለምሳሌ የቀበሌ መታወቂያችሁ ላይ ያለችው ቁጥር መጠቀም ትችላላችሁ እዚህ ጋር ማለት ነው። ለምሳሌ የክፍለ ሀገርም ሊሆን ይችላል፣ አዲስ አበባም ሊሆን ይችላል። እሱ ላይ ያለውን ቁጥር እዚህ ጋር ማስቀመጥ ትችላላችሁ። ብዙ ጊዜ እዚህ ጋር ስትጽፉ ለምሳሌ የድሮ የኢሚግሬሽን ዌብሳይቱ ላይ ምን አይቀበልም ነበረ? ቁጥር ብቻ ይቀበላል፣ ቴክስት አይቀበልም። ይሄ እዚህ ጋር እንደምታዩት ቴክስትም ይቀበላል፣ ኢቨን ህዝባር ይቀበላል፣ ቁጥር ይቀበላል ማለት ነው። ስለዚህ የቀበሌ መታወቂያችሁ ላይ የቀበሌ መታወቂያችሁ የአዲስ አበባም ሊሆን ይችላል፣ የክፍለ ሀገርም ሊሆን ይችላል። እዛ ላይ ያለችዋን ቁጥር እዚህ ጋር ትጽፋላችሁ። ገቨርንመንት አይደንቲፊኬሽን ነምበር ማለት ደግሞ ይሄ ለምሳሌ አንዳንድ መስሪያ ቤት መታወቂያ ይሰጣችኋል። ስለዚህ የመስሪያ ቤት የመንግስት መስሪያ ቤት የሚሰጣችሁ መታወቂያ የዛን መታወቂያ ቁጥር እዚህ ጋር መጠቀም ትችላላችሁ ማለት ነው። ስለዚህ እዚህ ጋር ብዙ ሰው ጋር ይኖራል ብዬ ማስበው 2 ነገር ነው፣ ኢትዮጵያን ፓስፖርትና ፋይዳ ነምበር ነው። ያው ማንኛውም ኢትዮጵያዊ ፋይዳ ነምበር አለው። ፓስፖርት ለማሳደስም ቢሆን ፋይዳ ነምበር ብሎ ፋይዳ ፊን ነምበሩን እዚህ ጋር መጻፍ ይችላል ብያለሁ ቅድም። ካልሆነም ደግሞ የምታሳድሱት ፓስፖርት ስለሆነ ኢትዮጵያን ፓስፖርት ብላችሁ የፓስፖርታችሁን ቁጥር እዚህ ጋር ትጽፋላችሁ ማለት ነው። ስለዚህ ይህንን በዚህ መልክ ተረዱኝ። ስለዚህ ለምሳሌ አሁን እኔ ኢትዮጵያን ፓስፖርት ልበለውና ራንደምሊ የሆነች ፓስፖርት ቁጥር ላስገባ። እናንተ ራሱ ፓስፖርቱ ወረቀታችሁ ላይ ያለችዋን ፓስፖርት ራሷን ታስገባላችሁ። እኔ ለማሳየት ስለሆነ ራንደምሊ እዚህ ጋር ይህን ቁጥር ሰጥቼዋለሁ እንዲያልፍልኝ። ከዛ በኋላ እዚህ ጋር ያለው ነገር ደግሞ ምንድነው? አፕሊካንት ዲቴይል የሚለው ጋር እዚህ ጋር ሙሉ ስማችሁ እስከነ ሀያታችሁ በእንግሊዝኛ ጽፋላችሁ። እዚህ ጋር ደግሞ ስማችሁ እስከነ ሀያታችሁ በአማርኛ ጽፋላችሁ። በነገራችን ላይ እዚህ ጋር ለምሳሌ አንድ ሰው ስሙን ይጽፋል። ለምሳሌ ቀጥታ በእኔ ላሳያችሁ። ስሜን ጽፌያለሁ እዚህ ጋር። ከዛ በኋላ የአባቴን ስም እጽፋለሁ ማለት ነው። ስለዚህ እናንተም ፓስፖርታችሁ ላይ ያለውን ስም ጽፋላችሁ። ከዛ በኋላ የአያቴን ስም እጽፋለሁ። ይህንን ከጻፉኝ በኋላ እዚህ ጋር ካያችሁ ከስር ኦፕሽናል ብሎ ያስቀምጠው ነገር አለ። ለምሳሌ እዚህ ጋር አንድ ሰው የአባቱን ስም ማያውቀው ከሆነ የአያቱን ስም መጻፍ ይችላል። እዚህ ጋር ደግሞ የአያቱን ስም መጻፍ ይችላል ማለት ነው። ካልሆነም ደግሞ የአያቱን ስም ማያውቀው ከሆነ እዚህ ጋር የአባቱን ስም ደግሞ እዚህ ጋር መጻፍ ይችላል። ስማችሁ እስከነ ሀያታችሁ የምታውቁት ከሆነ ደግሞ እዚህ ጋር 3ቱን ትጽፋላችሁ። ከዛ ጋር እዚህ ጋር የጻፋችሁትን ራሱን በአማርኛ ትጽፋላችሁ ማለት ነው። ስለዚህ እኔ እዛ ጋር የጻፍኩትን ሙሉውን በአማርኛ ጽፋለሁ ማለት ነው። ስለዚህ ይህንን በዚህ መልክ እናንተም ጽፋላችሁ። ከዛ በኋላ የአባቴን ስም ጽፋለሁ። ከዛ በኋላ ደግሞ የአያቴን ስም ጽፋለሁ ማለት ነው። ስለዚህ ኪቦርድ ላይ ላንጉጅ ሴቲንጋችሁ አማርኛ ላይ አድርጋችሁ በዚህ መልክ ጽፋላችሁ። ከዛ በኋላ እዚህ ጋር የሚያስመርጣችሁ ነገር ምንድነው? ጾታ ነው። ወንድ ከሆነ ወንድ፣ ሴት ከሆነ ሴት ትላላችሁ። ስለዚህ ሜል ብያለሁ። እዚህ ጋር ደግሞ በርዝ ዴት ነው። እዛ ፓስፖርታችሁ ላይ የተወለዳችሁበት ቀን ብዙ ጊዜ ፓስፖርት ላይ የሚጻፈው አይ ቲንክ በግሪጎሪያን ነው በውጮች ስለሆነ እቺ የካላንደር ምልክቷ ላይ ክሊክ ታደርጋላችሁ። ልክ እሱ ላይ ከገባችሁ በኋላ እዚህ ጋር ለምሳሌ ጁን 2026 ይላል። እሷ ላይ አሁን ጁን ወር ላይ ስላለው ነው ይህን ቪዲዮ እየሰራው ያለሁት። እናንተ ይህን ቪዲዮ በምታዩበት ወይም ደግሞ አፕላይ በምታደርጉበት ጊዜ ሊለያይ ይችላል። ስለዚህ እሷ ላይ አንድ ጊዜ ክሊክ ታደርጋላችሁ። ለምንድነው እሱ ላይ ክሊክ የምታደርጉት? እዚህ ጋር ብትናርጎ እንዲያመጣላችሁ ማለት ነው። ከዛ ያቺን አቅጣጫ እንዲህ ክሊክ ስታደርጉ እናንተ የተወለዳችሁበት ዓመተ ምህረት ያመጣላችኋል ማለት ነው። ለምሳሌ እኔ እዚህ ጋር ይሄን ልስጠው
ወሩን ልስጠው። ከዛ በኋላ ደግሞ ቀኑን ሰጠዋለሁ። እናንተም በዚህ መሰረት ሰጣላችሁ። ከዛ በኋላ ኮንፊርም ትሉታላችሁ። ልክ እንደዚህ አድርጋችሁ ከሰጣችሁት በኋላ አውቶማቲካሊ እሱ በኢትዮጵያን ካላንደር አቆጣጠር እዚህ ጋር ይቀይርላችኋል። እድሜያችሁን ካልኩሌት አድርጎ እዚህ ጋር ያስቀምጥላችኋል። ከዛ በኋላ ሪጅን ኦፍ በርዝ አለ። እዚህ ጋር ሪጅን ኦፍ በርዝ የተወለዳችሁበት የት ነው። እዚህ ጋር ሁሉም ኢትዮጵያ ውስጥ ያሉ ክልሎች አሉ። ከዚህ ውስጥ እናንተ የትኛው ክልል እንደተወለዳችሁ ትመርጣላችሁ። ለምሳሌ እኔ አዲስ አበባ አልኩት። ከዛ በኋላ ናሽናሊቲ አውቶማቲካሊ እሱ ኢትዮጵያ ብሎ አስገብቷል። እዚህ ጋር ፕሌስ ኦፍ በርዝ ታስገባላችሁ፣ የተወለዳችሁበት ቦታ ማለት ነው። ለምሳሌ እዚህ ጋር አንድ ማወቅ ያለባችሁ ሪጅን ኦፍ በርዝ ነው። ያው ብዙ ጊዜ ተመሳሳይ ነው። ለምሳሌ አንድ ሰው ሪጅን ኦፍ በርዝ ኦር ፕሌስ ኦፍ በርዝ የተወለዳችሁበት ቦታና የተወለዳችሁበት ሪጅን ወይም ክልል ነው። ስለዚህ ብዙ ጊዜ ተመሳሳይ ነው የሚሆነው። አማራ ክልል ከሆነ አማራ ክልል ነው የምትሉት፣ ትግራይ ከሆነ ትግራይ፣ ደቡብ ከሆነ ደቡብ ብላችሁ ጽፋላችሁ ማለት ነው። ስለዚህ ራሱን ከላይ ያለውን ጽፈዋለሁ። ከዛ በኋላ ማድረግ ያለባችሁ ነገር ደግሞ ምንድነው? እዚህ ጋር አንድ ማወቅ ያለባችሁ ነገር ይህን ፎርም ስትሞሉ እንደዚህ ስታር ስታር በጥቁር ስታር ስታር ያለበት ግዴታ መሞላት ያለበት ነገር ነው። ስለዚህ ይሄ ጥቁር ስታር ያለው ነገር አዘሉትም ግዴታ ነው ማለት ነው። ኦፕሽናል አይደለም፣ ማንዳቶሪ ግዴታ መሙላት ያለባችሁ ነገር ነው። ትሞላላችሁ። እዚህ ጋር በርዝ ሰርተፊኬት ነምበር የሚለው ጋር ብዙ ጊዜ የልደት ካርድ ካያችሁት የአብዛኛው ሰው የልደት ካርድ ዲጂቱ 16 ነው። እዚህ ጋር ደግሞ 17 ነው የሚለው። እዚህ ጋር ካያችሁት በርዝ ሰርተፊኬት ነምበር የሚለው ጋር ስታር የለውም፣ መዝለል ትችላላችሁ ማለት ነው። ስለዚህ እዚህ ጋር ቁጥሩ ማስገባት አይጠበቅባችሁም። ስለዚህ ይሄኛው ዝለሉት። በመቀጠል ደግሞ ኦኪፔሽን ይላል። ያው እዚህ ጋር የስራ ዘርፋችሁ በምን የሙያ ዘርፍ ወይም በምን ደረጃ ላይ ነው ያላችሁት፣ ኢንጂነር ናችሁ፣ ዶክተር ናችሁ፣ ነርስ ናችሁ ነው የሚለው። ይህን መሙላት ትችላላችሁ። ካልሆነም እዚህ ጋር መጨረሻ ላይ አዘር የምትላለች አዘር ብላችሁ ማለፍ ትችላላችሁ። ካልሆነም የስራ ዘርፋችሁ እዚህ ጋር ካለ ትሞሉታላችሁ። እነዚህ ነገራቶች ያው እንደ ግብአት ናቸው። ፓስፖርታችሁ ላይ የሚጠቀሱ ነገራቶች አይደሉ። ብትሞሉትም ጀስት ችግር የለውም፣ ብታልፉትም ምንም ችግር የለውም። ያ ማለት ምን ማለት ነው? ዝለሉት ማለት አይደለም። እዚህ ጋር ያው ግዴታ ነው፣ መጠቀስ ያለበት ነገር ነው። ግን ያው ፓስፖርታችሁ ላይ የሚጠቀስ ነገር አይደለም ማለት ነው። እዚህ ጋር ማሪታይል ስታተስም ልክ እዚህ ጋር አንድ ሰው ካላገባ ሲንግል ነው፣ ካገባ ሜሪድ፣ ዲቮርስ አለ። እዚህ ጋር ያው ከፈታ ዊዶውድ ማለት ጋብቻ ባልደረባችሁ ሚስታችሁ ወይም ባላችሁ ሊሆን ይችላል። በህይወት ከሌለ ከሞተ እዚህ ጋር ይሄን ታስገባላችሁ። ስለዚህ ካገባችሁ ሜሪድ ትሉታላችሁ፣ ካልሆነም ሲንግል ትሉታላችሁ። እዚህ ጋር የቁመታችሁ መጠን ነው፣ በሴንቲሜትር ነው። በነገራችን ላይ ብዙ ጊዜ ያው አንድ ሰው ሊሆን የሚችለው ከ1 ሜትር እስከ 2 ሜትር ኦር 2 ሜትር ከምናምን ሊሆን ይችላል። ስለዚህ እዚህ ጋር ስትጽፉ ለምሳሌ 170፣ 180፣ 190 ልትሉ ይችላላችሁ፣ 150 ልትሉ ይችላላችሁ። ለምሳሌ እኔ 170 ልበለው። እዚህ ጋር ሴንቲሜትር ስለሆነ ይሄ ማለት 1 ሜትር ከ70 ማለት ነው። እናንተም ራንደምሊ ኤግዛክት ራሱ ባይሆንም ራንደምሊ ትጽፋላችሁ፣ መዝለልም ትችላላችሁ ብያለሁ። ይህንን ምክንያቱም ስታር የለውም እዚህ ጋር እንደምታዩት መዝለል ትችላላችሁ። አይ ከለር ስታር አለው፣ ሄር ከለር ስታር አለው። ብላክ ብሎ አስገብተዋል ባይ ዲፎልት። ጸጉር ከለራችሁ ከዚህ ብላክ ከሚለው ከለር ውጪ ከሆነ እዚህ ጋር ገብታችሁ ጸጉር ከለራችሁ አይነት እዚህ ጋር ተጠቅሷል። ከዚህ ጋር ካሉት ውስጥ ትሰጣላችሁ፣ ምክንያቱም ስታር ስላለው ግዴታ መሞላት ስላለበት ማለት ነው። ይህንን ካስተካከልን በኋላ ይህንን አንዴ ታዩታላችሁ። ከዛ በኋላ ወደ ቀጣዩ ስቴፕ እንሄዳለን። ኔክስት ነው የምንለው። ኔክስት ካልነው በኋላ ወደ አድሬስ ይሄዳል። ሜን አድሬስ ዲቴል ይላል። በነገራችን ላይ እዚህ ጋር ስትሞሉ በተለይ ይህንን ፓስፖርት ለመቀበል አሁን ያላችሁበት ሜን አድሬሳችሁ ነው እንጂ ቀበሌ መታወቂያችሁ ላይ ኦር ፋይዳችሁ ኦር የልደት ካርድ ከሚለው አንጻር አትዩት። በአሁኑ ሰዓት ሜን አድሬስ እናንተ እየኖራችሁበት ያለው ቦታ የት ነው? ይህን ፓስፖርት ኮሌክት ለማድረግ ለእናንተ ቅርብ የሆነው የት ነው ማለት ነው። ስለዚህ እኔ ቅድም ያው አዲስ አበባ ስላልኩት እዚህ ጋር አዲስ አበባ ብዬ ጽፋለሁ። ከዛ ዞን አዲስ አበባ ውስጥ ያው የተለያዩ ክፍለ ከተሞች አሉ። ከነዛ ክፍለ ከተሞች ለእናንተ የሚሆነውን አንዱ ክፍለ ከተማ ትመርጣላችሁ። ለምሳሌ አዲስ ከተማ ክፍለ ከተማ ይህን ሰጠሁት፣ ወረዳ ሰጠሁት፣ ከዛ ቀበሌ ሰጠዋለሁ እዚህ ጋር። ከዛ በኋላ ያው ሲቲ ነው ከተማ ያው አዲስ አበባ ነው። እናንተ ከአዲስ አበባ ውጪ ለምሳሌ አዳማ ከሆናችሁ አዳማ ብላችሁ እዚህ ጋር ተሞላላችሁ ማለት ነው፣ እዚህ ጋር ባለው መሰረት ማለት ነው። ይህን ከሞላችሁ በኋላ ሆም አድሬስ ያው እዛ የምትኖሩበት አካባቢ፣ ይሄኛው አዲስ አበባ ነው። ሆም አድሬስ የምትኖሩበት አካባቢ አዲስ አበባ ከሆነ አዲስ አበባ፣ አዳማ ከሆነ አዳማ፣ ባህር ዳር ከሆነ ባህር ዳር ማለት ነው። ስለዚህ አዲስ አበባ ብዬ ጽፋለሁ።
ከዛ በኋላ ያው ተጨማሪ አድራሻ መጻፍ ከፈለጋችሁ እዚህ ፕላሷ ላይ ክሊክ አድርጋችሁ ያው እዚህ ጋር ትሞላላችሁ። ካልሆነም አንድ አድራሻ ከጻፋችሁ በቂ ነው። እኔ አንድ መጥቀስ ስለፈለኩ እቺን አጠፋታለሁ። እናንተ ግን መጨመር ከፈለጋችሁ መጨመር ትችላላችሁ ማለት ነው። ከዛ በኋላ ይሄንን ኔክስት ነው የምንለው። ኔክስት ካልነው በኋላ ባይዞ እዚህ ጋር ስልክ ቁጥር ማለት ነው ትጽፋላችሁ። ስልክ ቁጥር አሁን እኔ ይሄንን ከዚህ በፊት አፕላይ ስላደረኩበት ነው እዚህ ጋር ስልኬን የሚያሳየው። እናንተ ግን ስትሞሉ አዲስ ክሬት ያደረጋችሁት ሳይን አፕ አድርጋችሁ አዲስ ዩዘር ኔም እና ፓስወርድ ከሆነ ግን እዚህ ጋር ስልክ አስገቡ ይላችኋል። ስልክ ታስገባላችሁ። 9 ብላችሁ ጀምራችሁ ጽፋላችሁ። ብዙ ጊዜ ሳፋሪ ላይ ኦቲፒ አይልክም። ኢትዮ ቴሌኮም ተጠቀሙ። ስለዚህ ኢትዮ ቴሌኮም ስልክ አስገቡና እሱን አስገቡ። ከዛ በኋላ እዚህ ጋር ከታች ኢሜል አድሬስ ይላችኋል። አክቲቭ የሆነ ኢሜል አድሬስ ትጽፋላችሁ። እኔ እንደነገርኳችሁ ከዚህ በፊት ለሌላ ሰው አፕላይ አድርጌ ስለነበር ነው እዚህ ጋር ስልክም ኢሜል አድሬስም ያስገባው ማለት ነው። ስለዚህ እናንተ ኢሜላችሁን ታስገባላችሁ። አክቲቭ የሆነ ቴክስት እንዲደርሳችሁ እሱ ላይ ታስገባላችሁ። ተጨማሪ ስልክ ማስገባት ከፈለጋችሁ እዚህ ጋር ፕላሷ ምልክት ክሊክ አድርጋችሁ ተጨማሪ ስልክ ማስገባት ይችላላችሁ። ካልሆነም ስልክና ኢሜል ካስገባችሁ ከሁለት አንዱ ላይ መልእክት ይልኩላችኋል ማለት ነው። ስለዚህ ይህንን በዚህ መልእክት ሞላላችሁ። ከዛ በኋላ ኔክስት ነው የምንለው። ኔክስት ካልነው በኋላ ያው እዚህ ጋር አፖይንትመንት ነው ቀጠሮ የምታስይዙበት ቦታ እና ጊዜ ማለት ነው መቼ እንደሆነ እዚህ ጋር ሰሌክት ታደርጋላችሁ። እዚህ ጋር ካንትሪ የሚለው ጋር ያው ኢትዮጵያ ትሉታላችሁ። ከዛ ኢንሮልመንት ኦፊስ እዚህ ጋር በነገራችን ላይ ፓስፖርቱ ለመቀበል የት ነው የምትፈልጉት ነው የሚላችሁ። አንድ ግልጽ ማድረግ ያለብኝ ነገር እዚህ ጋር ይህንን ቪዲዮ እያያችሁ ያላችሁ የዩቲዩብ ቻናል ፋሚሊዎች ካላችሁ ፓስፖርታችሁ አዲስ አበባ ውስጥ ሆነ አዲስ አበባ ውስጥ ከሆናችሁ ፓስፖርት ለመቀበል አዲስ አበባ ውስጥ ከሆነ 3 ቦታ ነው ልታደርጉ የምትችሉት። የመጀመሪያው ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ የምትለው እቺ ማለት ነው። ይህንን ካረጋችሁት ይህንን አገልግሎት የሚሰጠው የ2 ቀንና የ5 ቀን አስቸኳይ ፓስፖርት ነው። ስለዚህ እሱ የምትፈልጉ ከሆነ ይህን ታረጋላችሁ። ጎተራ ነው የምትሄዱት ማለት ነው። ከዛ ውጪ መደበኛ ፓስፖርት የሚባለውን ደግሞ ማግኘት ከፈለጋችሁ ከ45 ቀን በላይ ይፈጃል ብዙ ጊዜ ማለት ነው። ሚኒመም እስከ 45 ቀን ነው። ከአንድ ወር እስከ 45 ቀን ባለው ነው። ከዛም በላይ ሊሆን ይችላል። ኢስ ዲፔንድ ማለት ነው። ስለዚህ መደበኛ አስቸኳይ ያልሆነ መደበኛውን ፓስፖርት ደግሞ አፕላይ ማድረግ ከፈለጋችሁ ደግሞ አዲስ አበባ ውስጥ ላላችሁ ነው ምለው የምትሉት አቃቂ ቃሊቲ እና ከታች በኩል ለሚ ኩራ ይላል። እነዚህ 2 ቦታዎች ብቻ ነው አገልግሎት የሚሰጠው ማለት ነው። ስለዚህ እዚህ ጋር ያሉ አቃቂ ቃሊቲ እዚህ ጋር አቃቂ ቃሊቲ ያለ ለሚ ኩራ ደግሞ ኤል ቤት ጋር እዚህ ጋር ለሚ ኩራ ይላል። እነዚህ 2 ተቋማት አፕላይ ካደረጋችሁ መደበኛ ነው ማለት ነው። ስለዚህ ይህንን ማወቅ አለባችሁ። አስቸኳይ ከሆነ ደግሞ ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ ይላል። ይሄ አንድ ነው። ተጨማሪ ደግሞ ሁለተኛ መሶብ ይላል እዚህ በታች በኩል። እነዚህ 2 ተቋማት ብዙ ጊዜ የ2 ቀንና የ5 ቀን ብቻ ነው አገልግሎት የሚሰጡት። ለምሳሌ አሁን ኢሚግሬሽን ኤንድ ሲቲዝንሺፕ ብለው እዚህ ጋር እንደምታዩት የ2 ቀንና የ5 ቀን ነው ያበራልኝ። ኖርማል ሰርቪስ የሚለው አልበራም ማለት ነው። ልክ ሌሎችም እንደዛ ነው። መሶብ የሚለው ላይም እንደዛው ብናረገው መሶብ ላይም እዚህ ጋር እንደምታዩት የ2 ቀንና የ5 ቀን አገልግሎት ነው የሚሰጠው። ከዛ በተጨማሪ ለምሳሌ አቃቂ ቃሊቲ ብለው እዚህ ጋር እንደምታዩት የ2 ቀንና የ5 ቀኑ ዲሴብል ነው። ኖርማል ሰርቪሱ ግን በርቷል ማለት ነው። ስለዚህ መደበኛ ኖርማል ሰርቪስ አገልግሎት ማግኘት ከፈለጋችሁ አዲስ አበባ ውስጥ ላላችሁ ለሚኩራ ወይም ደግሞ አቃቂ ቃሊቲ ነው የምትሉት። አስቸኳይ የ2 ቀንና የ5 ቀን ከፈለጋችሁ ደግሞ ልትሉት የምትችሉት መሶብ ወይም ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ ሚለው ላይ ማድረግ መቻል አለባችሁ። ከዛ በተጨማሪም ክፍለ ሀገር ያላችሁ የዩቲዩብ ቻናል ፋሚሊዎች ካላችሁ ይህን ቪዲዮ የምታዩት ባላችሁበት አካባቢ አስቸኳይም መደበኛም አገልግሎት ስለሚሰጥ እናንተ እዚህ ጋር ያላችሁበትን አካባቢ ማድረግ ትችላላችሁ። ለምሳሌ እዚህ ጋር 40 ምንጭ ባረገው እዚህ ጋር እንደምታዩት 40 ምንጭ ላይ የ5 ቀኑና መደበኛው አገልግሎት ይሰጣል። የ2 ቀን ሚለውን በአሁኑ ሰዓት ዲሴብል ነው እዚህ ጋር እንደምታዩት። ምናልባት እናንተ ይህን ቪዲዮ በምታዩበት ጊዜ እችኛዋ ልትበራ ትችላለች። አሁን ግን እኔ ይህን ቪዲዮ በምሰራበት ሰዓት ክፍለ ሀገር የ5 ቀኑና መደበኛ አገልግሎት እንደሚሰጥ ነው ሲስተሙ የሚያሳየኝ። ያው በየጊዜው አፕዴት ስለሚያደርግ ምናልባት እናንተ አፕላይ በምታደርጉበት ጊዜ የ2 ቀን ሚለው ሊበራላችሁ ይችላል ማለት ነው። ስለዚህ ይህን ነገር ማወቅ መቻል አለባችሁ። ስለዚህ አሁን እኔ አቃቂ ቃሊቲ እለዋለሁ በመደበኛ ስለሆነ ኖርማል ሰርቪስ ሚለው ላይ ያደርጋለሁ። ከዛ በኋላ እዚህ ጋር በታች በኩል አፖይንትመንት ዴት ይላል። የካላንደር ምልክቷ ላይ ክሊክ ታደርጉና ልክ ይሄ ማለት አፖይንትመንት ዴት ማለት አሻራ ለመስጠት የምትሄዱበት ቀን ማለት ነው። ስለዚህ እዚህ ጋር እንደምታዩት
አሁን እኔ አፕላይ እያደረግኩ ያለሁት ወሩ ጁን ነው። ጁን ስንት ነው? ጁን 13 ነው ዛሬ። ጁን ላይ ኦልሬዲ ጁን ላይ 30 ላይ ሌሎቹ እነዚህ በሙሉ ስለተያዙ ነው ዲሴብል የሆኑት። እነዚህ ጥቁር የበሩት ክፍት ናቸው ማለት ነው። ለምሳሌ አሁን በ30 ክፍት ነው። እዚህ ጋር እንደምታዩት እስከ 45 ቀን ባለው ነው ሲስተሙ መደበኛ አገልግሎት እየሰጠ ያለው ማለት ነው። ስለዚህ 30 ሚሊዮን መረጥኩለት። ከዛ በኋላ እዚህ ጋር ኮንፊርም እለዋለሁ። ቀኑ መቼ እንደሆነ በግሪጎሪያን እና በኢትዮጵያ ቀይሮ አስቀምጦልኛል። አፖይንትመንት ታይም በምን ሰዓት መሄድ እንዳለብኝ ለአሻራ ለመስጠት ወደ አቃቂ ቃሊቲ በምን ሰዓት መሄድ እንዳለብኝ ነው እዚህ ጋር ሰዓቱን ያስቀመጠልኝ። እዚህ ጋር እንደምታዩት ከሰዓት ነው ከ8 ሰዓት እስከ 9 ሰዓት እስከ 10 ሰዓት እና ከ10 ሰዓት እስከ 11 ሰዓት ባለው ሰዓት ነው ክፍት ያለው። ለምሳሌ ከዚህ ውስጥ አንዱን ይህን ልምረጥለትና ከዛ በኋላ ኔክስት እለዋለሁ ማለት ነው። ኔክስት ካልኩት በኋላ አሁን ፓስፖርት ለማሳደስ ነው። ፓስፖርት ለማሳደስ ስለሆነ እዚህ ጋር ሪኳየርመንት ዶክመንት ብሎ ያስቀመጣቸው 3 ዶክመንቶች አሉ አታች ማድረግ ያለብኝ ማለት ነው። የመጀመሪያው አውተንቲኬትድ በርዝ ሰርተፊኬት ነው። በነገራችን ላይ አውተንቲኬትድ በርዝ ሰርተፊኬት ማለት ምን ማለት ነው? ለምሳሌ አዲስ አበባ ውስጥ ላለ ሰው ከሆነ የልደት ካርዱ ወይ ኪውአር ኮድ ያለው መሆን አለበት። የቅርብ ጊዜ አዲስ አበባ ውስጥ የሚሰጡ የልደት ካርዶች ኪውአር ኮድ አላቸው። ኪውአር ኮድ ካለው በቂ ነው። ካልሆነም ደግሞ ከጀርባው ማተብና ፊርማ ያለው መሆን መቻል አለበት። የክፍለ ሀገር የልደት ካርድ ከሆነ ደግሞ ብዙ ጊዜ ፊት ለፊቱ ላይ ሁለት ማተብ አለው። ፎቶዎቹ ላይም ከታችም የክልል መስተዳደር ሚል ማተብ የተመታበት ነገር አለ ማለት ነው። ስለዚህ አውተንቲኬት መሆን አለመሆኑን በዛ መለየት ትችላላችሁ ማለት ነው። ስለዚህ እዚህ ጋር አውተንቲኬት በርዝ ሰርተፊኬት የሚለው ጋር እዚህኛው ቀስት ላይ ክሊክ አድርገን አታች እናደርግለታለን። በነገራችን ላይ የልደት ካርዳችሁ የት ነው አውተንቲኬት ማድረግ የሚችለው ካላችሁ ያው ባወጣችሁበት ቦታ ክፍለ ሀገር ለምሳሌ ልደት ካርድ ከሆነ እዛው ልደት ካርዱ እየሰጣችሁ ክልል ሄዳችሁ ነው አውተንቲኬት የምታደርጉት። አዲስ አበባ ላይ ከሆናችሁ ደግሞ የልደት ካርዱ ያወጣችሁት አዲስ አበባ ውስጥ ከሆነ ደግሞ አዲስ አበባ ውስጥ ወሳኝ ኩነት የሚባል ተቋም አለ። እዛ ሄዳችሁ አውተንቲኬት ታደርጋላችሁ ማለት ነው። ስለዚህ ያንን የልደት ካርድ የሰጣችሁ አካል ሄዳችሁ የት ነው ማረጋግጠው ብላችሁ ብትጠይቁ እነሱ ቀጥታ ይመሯችኋል ማለት ነው። ስለዚህ አውተንቲኬትድ በርዝ ሰርተፊኬት የሚለው ጋር እዚህ ቀስቷ ላይ ክሊክ አደርጋለሁ። ከዛ በኋላ ያ አታች የምታረጉት የልደት ካርድ ሴቭ አስ ታይፑ ፒዲኤፍ፣ ጄፒጂ፣ ጄፔግ መሆን አለበት። ሳይዙ ደግሞ እዚህ ጋር እንደምታዩት ከ1 ሜጋባይት መብለጥ የለበትም ማለት ነው። ስለዚህ ስካን ስታረጉ ሳይዙን ቼክ ማድረግ አለባችሁ። ከ1 ሜጋባይት በላይ ከሆነ ይሻላችሁ። በዚህ ፎርማት መሆን መቻል አለበት። ይህንን ማወቅ መቻል አለባችሁ አታች ስታረጉት እንዳያስቸግራችሁ ማለት ነው። ስለዚህ ቹዝ ፋይል የሚለው ላይ እንገባለን። ከዛ በኋላ ቹዝ ፋይሉ ካስቀመጣችሁበት ቦታ ፈልጋችሁ ስጡታላችሁ። ለምሳሌ እኔ ይህንን ልስጠው እንዲያልፍልኝ ማለት ነው። ከዛ በኋላ ሴቭ እለዋለሁ። ሴቭ ካላችሁት በኋላ ሎድ አድርጎ ያስገባላችኋል። ቀጥታ ደግሞ ሜሬጅ ሰርተፊኬት እዚህ ጋር በነገራችን ላይ ሜሬጅ ሰርተፊኬት መጀመሪያ ላይ ስሙላ ሜሪድ ስላልኩት ነው። እናንተ ሲንግል ከሆናችሁ ሲንግል ካላችሁት ይሄ ነገር አይመጣም። ሜሬጅ ሚል ከመረጣችሁ ግን ሜሬጅ ሰርተፊኬት አስገቡ ይላችኋል። የጋብቻ ሰርተፊኬት ማለት ነው። በነገራችን ላይ ይሄ የጋብቻ ሰርተፊኬት የሚለው ከሌላችሁ ወይ ልደት ካርዳችሁን ወይ ደግሞ የቀበሌ መታወቂያችሁን እዚህ ጋር አታች ማድረግ ትችላላችሁ። ካላችሁ ራሱን አታች አድርጉለት። ስለዚህ እኔ እዚህ ጋር ልግባና አንዱን ልስጠው። እናንተም ወይ የቀበሌ መታወቂያችሁ ወይ ደግሞ ፋይዳችሁን ወይ ደግሞ የልደት ካርዳችሁን አታች ማድረግ ትችላላችሁ። እዚህ ጋር ደግሞ ኢትዮጵያን ፓስፖርት ነው። በነገራችን ላይ ኢትዮጵያን ፓስፖርት የሚለው ጋር ፎቶዋችሁ ያለበት ፊት ለፊት ስማችሁ፣ ፓስፖርት ቁጥራችሁ ያለበት አንዷን ገጽ እሷን ብቻ እስካን አድርጋችሁ አንዷን ገጽ ታስገባላችሁ ማለት ነው። ፎቶዋችሁና ፓስፖርት ቁጥራችሁ የተወለዳችሁበት ያለበት አንዷን ገጽ ብቻ እሷን በደንብ እስካን አድርጋችሁ እሱን ታስገባላችሁ። ስለዚህ እኔ ለማሳየት ስለሆነ ራንደምሊ አንድ ፋይል አስገባለሁ ማለት ነው። ስለዚህ ይህንን ከሞላችሁ በኋላ ጨርሳችሁ ማለት ነው። ስለዚህ እዚህ ጋር 3 ነገሮች አታች ማድረግ መቻል አለባችሁ። ከዛ በኋላ ኔክስት ነው የምትሉት። ኔክስት ካላችሁት በኋላ ይሄ ኦፕሽናል ዶክመንት ነው። ተጨማሪ አታች የምታደርጉት ነገር ካለ እዚህ ጋር አታች ታደርጋላችሁ። ግን ያው እዚህ ጋር ከሌለ ታልፉታላችሁ። ኦፕሽናል ስለሆነ ብዙ ጊዜ ኦፕሽናል የሚል ነገር መዝለል ስለምችሉ ኔክስት ትሉታላችሁ። ኔክስት ካላችሁት በኋላ እዚህ ጋር በነገራችን ላይ ራፍሊ ያሳያችኋል። ሙሉ ዶክመንታችሁ የሞላችሁት ትክክል መሆን አለመሆኑን እያንዳንዱን ቼክ ታደርጋላችሁ። ሚስተካከል ነገር ካለው የምታስተካክሉ ነገር ካለው ለምሳሌ እዚህ ጋር የእርሳሷ ምልክት ኤዲት ምትላለች እሷ ላይ ክሊክ አድርጋችሁ ገብታችሁ የምታስተካክሉት ነገር ታስተካክላላችሁ። ከዛ በኋላ ኔክስት ስትሉት ያልፍላችኋል ማለት ነው። ስለዚህ ራንደምሊ ይሄኛውን ስክሮል እያደረጋችሁ ካያችሁት በኋላ
ቀጥታ የምትሉት ኮንፊርም ነው የምትሉት። ይሄንን ኮንፊርም እለዋለሁ። ኮንፊርም ካልኩት በኋላ ጨረስን። እዚህ ጋር ያው እንደምታዩት ወደ ፔመንት ነው የሚሄደው። እዚህ ጋር አፕሊኬሽን ሰሚት ይላል። ዘ አፕሊኬሽን ኢዝ ኖት ኮምፕሊት አንቲል ፔመንት ኢዝ ሜድ። ክፍያ እስከ ምትፈጽሙ ድረስ ምን እያለ ነው? አፕሊኬሽን ኖት ኮምፕሊት። ልክ ኮምፕሊት የሚሆነው ሲስተሙ አክሰፕት አድርጎ የሚቀበለው ክፍያ ስትፈጽሙ ነው። እዚህ ጋር እንደምታዩት ክፍያው ደግሞ በ3 ሰዓት ውስጥ መክፈል መቻል አለባችሁ ይላል። ስለዚህ እናንተ ይህንን ፎርም ከሞላችሁ በኋላ አትሊስት 3 ሰዓት ሳይሞላ ክፍያውን መክፈል መቻል አለባችሁ። ስለዚህ አሁን ክፍያ ለመክፈል ነው። ቀጥታ ምለው ምንድነው ፕሮሲድ ቱ ፔመንት የሚለው ላይ ክሊክ አረጋለሁ። ልክ እሱ ላይ ክሊክ ካደረግኩ በኋላ እዚህ ጋር እንደምታዩት ቅድም የሞላሁትን ያመጣልኛል። እዚህ ጋር ክፍያው ያመጣል። እዚህ ጋር እንደምታዩት 5000 ብር ነው። በመደበኛ ስለሆነ የመረጥኩበት ተቋም አቃቂ ቃሊቲ ብሎ ያመጣል። ኢቭን አፖይንትመንት ዴቱ ታይሙን እዚህ ጋር በሙሉ ያመጣላችኋል። ከዛ በኋላ እዚህ ጋር ፔመንት ሜተድ ይልና ንግድ ባንክና ቴሌብር አለ። ከዛ ሪዳይሬክት ቱ ፔይ የሚለው ላይ ክሊክ አደርጋለሁ። እሱ ላይ ክሊክ ካደረግኩ በኋላ ፕሮሰስ ያደርግና ወደ ቀጣዩ ስቴፕ ይሄዳል ማለት ነው። ስለዚህ እዚህ ጋር መክፈል የፈለግከው በቴሌብር ነው ወይስ በንግድ ባንክ ይላል። እናንተ በፈለጋችሁት ማረግ ትችላላችሁ። ባይዞዬ በሲቢ ብላችሁም ከፈለጋችሁ በቴሌብር መክፈል ትችላላችሁ። በቴሌብር ብላችሁም ከፈለጋችሁ በንግድ ባንክ መክፈል ትችላላችሁ። በአሁኑ ሰዓት ያው የኢሚግሬሽን ለፓስፖርት አገልግሎት የሚከፈለውን ክፍያ ከነዚህ ከሁለት ተቋማት ውጪ መክፈል መቻል የለባችሁም። ወይ በንግድ ባንክ ወይ ደግሞ በቴሌብር ነው ማድረግ ያለባችሁ። እዚህ ድረስ ይህንን ቪዲዮ ካያችሁ የዩቲዩብ ቻናል ፋሚሊዎች ካላችሁ እባካችሁ ዩቲዩብ ቻናሌን ሰብስክራይብ አድርጉ። ከዚህ በፊት ክፍያ የጀመረ ዩቲዩብ ቻናል ነበረኝ። አድሰንስ አካውንቴ ስለተዘጋብኝ ነው በአዲስ ቻናል መጥቼ ነው። ስለዚህ ቻናሉ እንደምታዩት አዲስ ቻናል ነው። ሰብስክራይብ በማድረግ ቻናሉን ሰፖርት አድርጉ ማለት ነው። እዚህ ድረስ ካያችሁ ይህንን ቻናል ሰብስክራይብ ሳታደርጉ ማለፍ በጣም ከባድ ነው ማለት ነው። ማንኛውንም ያላችሁን ጥያቄ ኮሜንት ቦክስ ላይ ጻፉልኝ። ቪዲዮውን ደግሞ ላይክ ማድረግ እንዳትረሱ ለብዙ ሰው ተደራሽ እንዲሆን ማለት ነው። ስለዚህ በንግድ ባንክ ብላችሁ ወይም በቴሌ ብር ብላችሁ እዚህ ጋር ባለው ኦርደር ኮድ እዚህ ጋር ባለችው ኦርደር ኮድ መክፈል ይችላላችሁ። ለምሳሌ እኔ በንግድ ባንክ ልበለውና ከታች ኮንቲኒው የሚላለ ኮንቲኒው እለዋለሁ። ኮንቲኒው ካልኩት በኋላ ቀጥታ ይመጣል። ይሄንን ኦርደር ኮድ ለሰው መላክ ከፈለጋችሁ ቀጥታ እዚህ ጋር ፕሪንት ብላችሁ ያችን ኦርደር ኮድ ሴቭ አድርጋችሁ ታስቀምጣላችሁ። ማስቀመጥ የፈለጋችሁበት ቦታ ላይ ታስቀምጡና ሴቭ ትሉታላችሁ። ከዛ በዚህች ኦርደር ኮድ ያ ሰው ይከፍላል ማለት ነው። ስለዚህ እናንተም ለምሳሌ ለሌላ ሰው አፕላይ እንዲያደርግላችሁ ዶክመንታችሁን ሰጥታችሁ ከሆነ የምትከፍሉት 5000 ሊሆን ይችላል፣ 20000 25000 ሊሆን ይችላል። ብር መላክ የለባችሁ። ይህንን ኦርደር ኮድ ለእናንተ ይልክላችኋል። በዚህ ኦርደር ኮድ እናንተ ትከፍላላችሁ ማለት ነው። ከዛ በኋላ ፕሮሰሱ አለቀ ማለት ነው። ፓስፖርታችሁን በተሳካ መልኩ አፕላይ ያደረጋችሁ ማለት ነው። እዚህ ድረስ ከደረሳችሁ ጨርሳችኋል። ከዛ በኋላ ሪሎድ ሪፍሬሽ አደርገዋለሁ። ሪፍሬሽ ካደረግኩት በኋላ ወደ መጀመሪያው ይመለሳል ማለት ነው። ከዛ በኋላ እዚህ ጋር ማሳያችሁ ነገር ምንድነው? ልክ እናንተ ያ ሰው በላከላችሁ ኦርደር ኮድ ልክ ክፍያ እንደፈጸማችሁ ልክ ክፍያ እንደከፈላችሁ እዚህ ጋር የሚያመጣላችሁ ነገር አለ። ለምሳሌ እዚህ ጋር የምታዩት ነገር አሁን እዚህ ጋር የምታያቸው በሙሉ ክፍያ ስላልተከፈለ ነው። ክፍያ ሲከፈል ደግሞ ምን ይመስላል የሚለውን እስኪ ላሳያችሁ። በሌላ ዩዘር ኔም ልግባና ለምሳሌ ክፍያ የከፈሉ ሰዎች እዚህ ጋር ለምሳሌ አቬሌብል አክሽን ብሎ እዚህ ጋር ምንም ነገር የለም። ምክንያቱም ይሄ እያልኳችሁ ያለውስ ነገር ምንድነው? ክፍያ ሳከፍሉ አፕሊኬሽን ፎርም አይሰጣችሁ። ስለዚህ አፕሊኬሽን ፎርሙ የሚሰጣችሁ ክፍያ ከከፈላችሁ በኋላ ነው ማለት ነው። ስለዚህ ክፍያ ስከፍሉ ደግሞ ምን ይመስላል የሚለውን አሳያችሁ። ለምሳሌ እዚህ ጋር የምታያቸው ልክ እናንተ አፕላይ አድርጋችሁ ከጨረሳችሁ በኋላ ልክ ክፍያ እንደፈጸማችሁ እዚህ ጋር እቺ ነገር ትከፈታለች። ቅድም ያሳየኋችሁ ይሄ ነገር አልነበረም። አቬሌብል አክሽን ብሎ እዚህ ጋር ፕሪንት አፕሊኬሽን ፎርም የሚል ነገር አይመጣም። ልክ ክፍያ ስከፍሉ ግን ይሄ ነገር ይመጣል። ይሄ ማለት አፕሊኬሽን ፎርሙ ማለት ነው። ስለዚህ ፕሪንት አፕሊኬሽን ፎርም የሚለው ላይ ክሊክ ስታደርጉ ፋይሉ ይከፈታል። ፕሪንት አድርጋችሁ ይህንን አፕሊኬሽን ፎርም ለእናንተም ሊሆን ይችላል ለሞላችሁለትም ሰው ሊሆን ይችላል ትልካላችሁ ማለት ነው። ስለዚህ አፕሊኬሽን ፎርሙን ብታገኙት ክፍያ ከፈጸማችሁ በኋላ ነው። ክፍያ ሳስፈጽሙ እዚህ ጋር ያለችው ነገር አይከፈተላችሁም ማለት ነው። ስለዚህ የዛሬው ቪዲዮ ይህን ይመስላል። ወደ ኢሚግሬሽን ማለት ነው ለአሻራ ለመስጠት በምትሄዱበት ጊዜ የከፈላችሁበት ንግድ ባንክ የከፈላችሁበት ደረሰኝ እሱን ፕሪንት ታደርጋላችሁ። እዚህ ጋር ፕሪንት አፕሊኬሽን ፎርም የሚለው 3 ገጽ ነው። ይህንን አፕሊኬሽን ፎርሙ ፕሪንት ታደርጋላችሁ። ከዛ በኋላ የቀበሌ መታወቂያችሁ፣ የልደት ካርዳችሁ፣ ፋይዳ እነዚህ ነገራቶች ፕሪንት አድርጋችሁ ይዛችሁ ትሄዳላችሁ ማለት ነው። ስለዚህ የከፈላችሁበት ደረሰኝ ሁላ ሳይቀር መያዝ መቻል አለባችሁ። እሱን መርሳት የለባችሁም። ከዛ በተጨማሪ ደግሞ ጥያቄ ካላችሁ
ከስር ኮሜንት ቦክስ ላይ አስቀምጡልኝ። ቅድም እንደነገርኳችሁ ይህንን ቻናል ሰብስክራይብ በማድረግ ቻናሉን ሰፖርት አድርጉ። የእናንተ አንድ ሰብስክራይብ ለእኔ ትልቅ ቫልዩ አለው። ስለዚህ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ከዚህ በፊት በጣም ጠቃሚ የሆኑ ቪዲዮዎች የሰራሁበት ቻናል ነው አድሰንስ አካውንት የተዘጋብኝ። ስለዚህ ይህን ከአዲስ ነው የጀመርኩት። ስለዚህ ይህንን ቻናል ለማሳደግ እናንተ ግዴታ ልታግዙኝ ይገባል። በቀጣይ በጣም ጠቃሚ የሆኑ ቪዲዮዎችን ይዤላችሁ የሚመጣ ይሆናል። ከዛ በተጨማሪም መደበኛም ሊሆን ይችላል፣ አዲስ ፓስፖርት ለማውጣት ለልጆች ሊሆን ይችላል፣ ኦሪጂን አይዲ፣ በእነዚህ ዙሪያም ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ቅድም እንደነገርኳችሁ ኮሜንት ቦክስ ላይ ያስቀምጡልኝ። ምክንያቱም የእናንተን ኮሜንት ወይም ደግሞ የእናንተን ሀሳብ መሰረት አድርጌ ነው ቪዲዮ ምሰራላችሁ። በቀጣይ በጣም ጠቃሚና አስፈላጊ የሆኑ ቪዲዮዎችን ይዤላችሁ የሚመጣ ይሆናል። እስከዛ ድረስ ፒስ፣ ይመቻችሁ።